ሰላም የክርስቲያን ባይብል ቤተሰቦች እንዴት ናችሁ? ዛሬ አንድ ጥያቄን ያዝነው እና ትንሽ ደቂቃ ስለሆነ እስከ መጨረሻው ስሙን እና ሲጨርሱ ሰብስክራይብ እና ላይክ ያድርጉልን። እናመሰግናለን። እና ጥያቄው ምንድነው? ያህዌ ይርኤ ማለት ምን ማለት ነው? ያህዌ ይርኤ የሚለው ማለት ነው። እና ያህዌ ይርኤ የሚለውን ከመመለሳችን በፊት ትንሽ መጽሐፍ ቅዱስ ላይ የሚናገረው ታሪካዊ ነገሮችን እናወራ እና ምንድነው በዘፍጥረት 22 ላይ የምናገኘው ታሪክ አለ አይደለ? እግዚአብሔር አብርሃምን የምትወደው ልጅህን ሰዋልኝ ሲለው ማለት ነው በሞሪያ። ከዛ አብርሃምም እሺ ይልና መንገድ ይጀምራል፣ ሁለት አገልጋዮቹን ይዞ ማለት ነው። እና 3 ቀን ምናምን ከተጓዙ በኋላ አገልጋዮቹን ኋላ እንዲቀሩ እንዲጠብቁት እና እርሱና ልጁ ደግሞ ይስሐቅ ማለት ነው ወደ ተራራው ወጥተው መስዋዕት እንደሚያቀርቡ ይነግሯቸውና ይወጣሉ ማለት ነው። እንጨት ምናምን ይዘው እንጨት እሳቱን ምናምን ይዘው ከይስሐቅ ጋር ወደ ላይ ወጡ ወደ መሰዊያው ቦታ እና አብርሃምም እንጨቱን አዘጋጀ፣ መሰዊያ እንትን ደረደረ፣ እንጨቶቹን ረብረብ አረገ ምናምን እና አብርሃም ሁሉን ነገር ካዘጋጀ በኋላ ይስሐቅን ለመሰዋት ቢላውን ሲያነሳ የጌታ መልአክ አቁም እንዳለው ከዛ ደግሞ ይሄ ክፍል ይኖራል ማለት ነው። 22 ቁጥር 13 ላይ አብርሃም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ። ወደዚያው ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚህም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው ብሎ ይናገራል። እና ምንድነው ያህዌ ይርኤ ማለት? እግዚአብሔር ያዘጋጃል ማለት ነው። እግዚአብሔር ያዘጋጃል ሲል ፊውቸርንም እያሳየ ነው። ትንቢት ምንድነው? የዮሐንስ ወንጌል ላይ አይደለ ምዕራፍ 5 ላይ መጽሐፍ ሁሉ ስለኔ ይናገራሉ ብሎ ሲናገር እናያለን ክርስቶስንና ክርስቶስ ደግሞ በዮሐንስ ወንጌል 1 ላይ ነው አይደል? ልክ ዮሐንስ ኢየሱስን ሲያየው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲያስተዋውቀው ለዓለም ማለት ነው። እና እግዚአብሔር ያዘጋጀ ማለት ነው። ያ በዘፍጥረት ላይ እግዚአብሔር ያዘጋጃል ያለው ክርስቶስን ደግሞ ሲያየው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በይስሐቅ ፋንታ ያ በግ እንደተሰዋ በእኛ ኃጢአት እኛ በሰራነው ኃጢአት በዛ ምክንያት ደግሞ እኛ መቀጣት ሲገባን እግዚአብሔር አብ ልጁን እንዳዘጋጀ እና እግዚአብሔር ያዘጋጃል። ብቻ ገብቷችኋል አይደል? እግዚአብሔር ለኛ ክርስቶስን አዘጋጀልን ማለት ነው። እና እንትኑ ራሱ ይገርመኛል። ባይዘ ማስታወቂያው የዓለምን ኃጢአት የሚያስወግድ እግዚአብሔር በግ የሚለው ቃል የሚሸፍን አይደለም፣ ለጊዜያዊ ነገር ብቻ የሚያስወግድ እና ጥልቅ ነው ሀሳቡ። እና ብቻ በተለያዩ ሁኔታዎች ውስጥ ልትሆኑ ትችላላችሁ፣ ግን እግዚአብሔር ያዘጋጃል። ያህዌ ይርኤ ጸጋ ይብዛላችሁ።